ተከታውን ሁለት አንበሳ ወርድ ሁልጊዜ የቀዘንክ መሮጥ ነው። ትሸነፋለህ፣ ታቅራራለህ። ፊትን ስትገረፍ ደግሞ በሁለት አንበሳ ወርድ 12,000 ሰው ተሸክሜ ነው ያለሁት። ኖቶ ያንተ 500 እና 600 አልቃሻ ደንበጫ ረቀ ይበላችሁ ተባስበ ከኔ ጋር ትከሻ ትለካካለህ። አልቃረን እየበላ እኮ ነው እንፈታው ካለ እንዲያንከሳል ስንት ኪሎ ሰገራ ነው ትናንት ያንጠባጠብኩ? ሽንትንማ ታይቷል። 4 ኪሎ ሰገራ ነው ያንጠባጠብኩ። ስማኝ፣ ሚኒስቴሮች ነው የሚያዩት፣ ዓለም አቀፍ ዲያስፖራዎች ነው የሚያዩት። ይሄ የእንጆቤል ነው። ዲያስፖራዎች ልንገር ቫኬሽን መውጣት ትተዋል። 40,000 50,000 ዶላር ከምናወጣ ማሜስር 10,000 ዶላር መድበን እናየዋለን ብለው ዲያስፖራዎች እንደመደቡ ማን በነገረ? ይሄ ደንበጫ አለቀ ቤት አይደለም። ከኔ ጋር ትከሻ መለጋጋት ገጥመሃል። ግጠም ጋላ ስለ አረቄ ምን ያውቃል? ታውቀዋል? አረቄ አንተ ዘሮች ማውጣት ይችላሉ እንኳን ሊጠጡት። ኬሚስትሪ ይጠይቃሉ። ገንፎ የበቆሎ ገንፎ እንደማገንፋት ይመስላል። አያም ሞሽናል ሰውዬ ተቆጥቼ ነው ያለሁት። ቁጣ ላይ ነው የኔ ደም፣ እንደ አነር ነው፣ እንደ ነብር ደም ነው። ይቆጣል ሰውዬ። ኢሞሽናል ሆኛለሁ እያልኩ ነው። ልኬን ማወቅ ትፈልጋለህ? ላሳየህ። ይህ ቅድሙ ጊዮን ጎጃ የሚለው አንተ ስር ቅድም ገስት ገብቶ የሚያወራው ባለፈው ሲሰጣየው ስማ፣ ከሌላ ከሴቶች ጋር ስጫወት ዴይ ቱ ዴይ 3 አንበሳ ሰጥቶ ነው ያስቀጣኝ። ለአንተ እኮ ጋላክሲ ነው እኮ የሰጠህ። ቤት ላይ መልክ የሚሰራው ካለ ይኸው አሰማዊ ድምፅ ማሜ ነኝ እኮ። ስማ፣ ጡትና ቄጥ ሲያይ የሚመጠመጥ ለአጫም ሰው ሰብስበህ ከኔ ጋር በጣም ጊዮን ለቂጥና ለጡት ነው አንበሳ የሚዋርድ ነው የምትለን? እመነኝ እያልኩ ና በለው። የታለ ጊዮን ጎጃም እየተዋረድክ ነው እዚህ ሰውዬ ላይ። እውነት ነው ለቂጥና ምናለና ነው ዘፈን ክፈችልኝ የምትይው ዘፈን ምሳሌ እኔ እውነት ነው ጎበዝ። ጊዮን አባ መልክ ሲሰራ ነው እሱ ቤት ቁጭ ብሎ ገዝት ላይ። እስኪ አንድ ቁጥር አሳይ። አንድ ቁጥር ቆይ እስቲ ያሳይ። ጊዮን አለ እስቲ ቆይ አንድ ቁጥር ያሳይ አለ። አንድ ቁጥር አሳይ ልሳብ እስኪ። ምን አይነት ተቃውሞ ነው የመጣብህ ጊዮን? ሰውዬ ትገጥማለህ መልክ መስራት ትተህ ወይስ ተሸነፈ? አሁን መሸነፍ አይሰረችም? ግን አንተ ተሸነፈ ሊመጣ ትክሻ ትለቃከገር ይሄ ሰውዬ ግን ጤነኛ ነው? ባለፈው እኮ ሾክ እንደ ድመት ፈስቶ እኮ ነው የጠፋው። እንደው ሳልዘጋጅ በ5 ሰከንድ ውስጥ ገና እንደገባው ልክ ተው ታብል አስደረግ ህዝብ ልጥራስን እምቢ ብለህ ካልጀመርክ ብለህ ሰው አሰባስበህ ተደራጅተህ ምናምን አሸንፈን እንዳሸነፍኩ የምትለው ወንድ ከሆንክ ግጠም። እዚህ ጋር ያላችሁ 12,700 ሰዎች ኮፕሊንክ ታባል በታብታብ እንቀጠቅጠዋለን። ሊወጣ ነው። ፈርቷል። እዩት፣ ፊቱን እዩት። ፈርቷል፣ ደንግጧል። እንዲህ አለ እዩት፣ ፊቱን እዩት። እኔ ማሜ ነኝ። ሱሪው ላይ ለሚሸና ሰው ነው የምፈራው።